This is Red Band. What's up, everybody? In the ናችሁ? What's up? እኔ ደህና ነኝ አለሁላችሁ። ግን ምን ሆናችሁ ነው ሰብስክራይብ ማታደርጉ? ያረጋችሁ ፕሊዝ ሰብስክራይብ እያደረጋችሁ ዳለ 01 ሰብስክራይብ ብቻ ፕሊዝ። ኧረ እስከ 10 አድርጉልኝ እስቲ ባዩ አንድ ሳምንት 10 ሰብስክራይብ እንግባ ፕሊዝ። እና ሲቀጥል ደግሞ ረሳሁት እኮ አንዱ ዛሬ ሜሲ ከክርስቲያኖ ይበልጣል ምናምን ሲል ሰማሁ ልበል። ኧረ ጋይስ ወዴት እየሄድን ነው? ምን ማለት ነው? አሁን እኮ ስለነሱ የምናወራበት ጊዜ አይደለም ያለነው። ታውቃላችሁ ከማን ጋር እንደምናወዳድር ማወቅ አለብን። ሜሲን ከማን ጋር ነው? ከክርስቲያኖ ጋር ነው የምናወዳድረው? ኖ ክርስቲያኖ እሱ ራሱን የቻለ እግር ኳስ ነው። ራሱን የቻለ እግር ኳስ ነው። ተግባባና ክርስቲያኖ ማለት እግር ኳስን በቃ ምን ልበላችሁ አንድ እርምጃ ወደፊት ያስቀደመ ሰው ነው። አዎ ሜሲ እሱን የሚደርስ የለም። በጣም ምርጥ ተጫዋች ነው። ቢሆንም ግን ፕሊስ እና ሲቀጥል ደግሞ በዚህ ዙሪያ ክርስቲያኖና ሜሲን ወይም ሜሲን ከክርስቲያኖ የሚያስበልጥ ሰው ካለ እስቲ ከኔ ጋር እናውራና እስቲ ይምጣ አንድ ሰው ይምጣና ከኔ ጋር ያውራ። እናም ደግሞ በምን አይነት መንገድ ያው እንትን ሊሉ ይችላሉ፣ ባላንዶር ሊሉ ይችላሉ። 8 ምናምን ኖ ያ 8ቱ ባላንዶር ሜሲ ኢዝ ሌባ። ተግባባን አይደል? ሜሲ ሌባ። እሱ ቢረጋገጥ የተረጋገጠ ንጹህ ባላንዶር ቢወስድ የሚወስደው 3 ነው። ከ3 ያልፈ ባላንዶር በፍጹም አይወስድም። በዚህ ዙሪያ ማንም ሰው ሊጠይቀኝ የሚፈልግ ሰው ካለ ይጠይቀኝ፣ ችግር የለውም። ሲቀጥል ደግሞ ክርስቲያኖ አስቡት፣ ከድሮ አስቡት እስቲ ከልጅነቱ ተነስቶ ነው እዚህ የደረሰው። ሜሲ ግን አሁንም ድረስ ፊፋ ነው የረዳው እሱ ማንም ሰው ያውቃል። እና ፕሊዝ እንደማያውቅ ሰው እንዳንሆን እና የምታወዳድሩትን ሰው ምረጡ። አሉ ደግሞ የአርሰናል ደጋፊዎች ሜሲ ምናምን እናንተንም እኮ የሆነ ቀን አፈር አስበልቷችሁ ነበረ። ቢገባችሁ ክርስቲያኖ ነበር ለእናንተ ይበጀው፣ ግን ለእናንተ ይመስላል ይሄ የሚሆን አይደለም። እና ጋይስ የምታወዳድሩትን ሰው ምረጡ እና ፕሊስ ሰብስክራይብ እያደረጋችሁ ላይክም እያደረጋችሁ ቤተሰቡ ነው። እኔ ከዚህ በላይ የምለውን ነገር ከአቅሜ በላይ ሆናችሁ እና ብቻ በቃ ደህና ሆኑ። አመሰግናለሁ። ሲቀጥል ደግሞ ፕሊዝ ሰብስክራይብ እያደረጋችሁ ምንም ጥሩ ስሜት የተሰማኝ ስላልሆነ ሰብስክራይብ አድርጉልኝ። አመሰግናለሁ። ቴንክ ዩ ሶ ማች